ረያ እንዴት ነው? አለን አልሐምዱሊላህ። እንዴት ነው? እሺ የዛሬው ጨዋታ ምን ታስባለህ? የዛሬው ጨዋታ እንግዲህ ከደረሱን ተፎካካሪዎች መካከል ከሶስቱ ቲሞች መካከል ግሩፕ ስቴጅ ላይ ከደረሰን ከባዱ ቲም የምንለው ይሄኛውን ነው። እንግዲህ ለመውጣት እንሞክራለን። አንተ እንዳልከው ከባዱ ቲም በጣም ይሄ ቴምቪ ነውና ምን አይነት ስትራቴጂዎች አስባችኋል እስኪ ለዚህ ጨዋታ? እስካሁን ምንም አላሰብንም፣ ግን በቃ ለመከላከል ነው የምንገባው። ቶታሊ ለመከላከል ነው የምንገባው። ቢያንስ አንድ ነጥብ ይዘን ለመውጣት ነው የምንሞክረው። ምክንያቱም 12 እንዴት እንዳስጨነቁ አይተናል። 12 በመከራ እንዳሸነፉ ጨዋታ በጣም የሚገርም ጨዋታ ነበር። ያ ጨዋታ ራሱ ቴምቢዎች እንዴት እያስጨነቁ እንደነበር አይተናል። ይሄኛው ጨዋታ ደግሞ በጣም የሚያጠቁ ልጆች አሉ፣ በጣም በቃ ፈጣን የሆኑ ልጆች አሉ። እነሱን ለማስቆም ነው የምሞክረው። ጥሩ ጨዋታ ነው። ባለፈው ዳዊትና አንተ በጣም ተግባብታችሁ ስትጫወቱ ነበረ። እስኪ ዛሬ ምን ጠብቅ ከሁለታችሁ? ጥሩ ነገር እናሳያለን ብለን ተስፋ እናደርጋለን። ጎልም ጠብቁ። እሺ ስለ ስንት እንጠብቅ? አይታወቅም። እንደዚህ በጣም ከባድ ቲም ስለሆነ መከላከል ነው የምንገባው። ሊያገቡ ይችላሉ። ካገቡ እኛም ወደ ማጥቃት ስለምንሄድ አይታወቅም። እስኪ አብረን እናመሰግናለን። ሙሴ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እሺ የዛሬው ጨዋታ ምን ጠብቅ እስኪ? የዛሬው ጨዋታ ያው እንግዲህ በጣም አሪፍ ተጋጣሚ እንደሚጠብቀን እናውቃለን። ለዚህም በደንብ ተዘጋጅተናል። የባለፈው ፐርፎርማንስ አሪፍ ነው ብዬ አስባለሁ። ያው የዛሬውን የባለፈው ፐርፎርማንስ ላይ የነበሩትን ስህተቶች ለማሻሻል እንሞክራለን። ስለዚህ የባለፈው ፐርፎርማንስ እንዴት አሪፍ እንደነበር ታውቃለህ። ከሱ የቀጠለ ፐርፎርማንስ እንጠብቅ ወይስ ትንሽ ኦልተር ታደርጉታላችሁ? ያው ፐርፎርማንሱ ያው የምንችለውን ያክል ነው የምንሞክረው። ከባለፈው የተሻለ ሊሆን ይችላል፣ እንደባለፈውም ሊሆን ይችላል። ግን የኛው ዋና ሀሳባችን አሁን ስህተቶችን መቀነስ። ናይንሲስ ምን አይነት ስትራቴጂ አስባችኋል? ጎበዝ ተጫዋቾች እንዳሉ ታውቃለህ። ያው ናይንሲ ባለፈው ጨዋታ ላይ ሁለታች አይደል ነበር የወጡት። በጣም አሪፍ ኳሊቲ ያላቸው ተጫዋቾች አላቸው። ያው 12ም እንደነሱ በጣም እንደውም 12 በጣም ማይቻሉ ነበሩ። ያው እነሱ ላይ ያሳየነው ፐርፎርማንስ እንደግሟለን። ክሰሶችንም በጣም እንቀንሳለን። ስለዚህ እንጠብቅ። ያው ወይ በጠባብ ውጤት እናሸንፍ እንችላለን ወይ አቻ እንወጣለን ብዬ አስባለሁ። እናመሰግናለን። ፊረያ እንዴት ነው? ሰላም አልሐምዱሊላህ። እሺ እንዴት ነበር ጨዋታው? አሪፍ ነበር ለማለትም ይከብደኛል። በቃ ባለፈው የነበረን ስህተት ነው የደገምነው። የዚህኛው ጨዋታ ላይ ደግሞ ባለፈው ከነበረን ስህተት ተጨምሮ ዳኛው በቃ በጣም የሚያስጠላ አደኛኘት ነበረ ሲደኘን የነበረው። መሆን አልነበረበትም። ሲጀመር ዳኛ ኳስ ስትጫወት ኳስ የሚያክሰው ነው መዳኘት የሚገባው። በጣም በቃላ ኳሶችን ጨዋታዎችን በቢጫም በቀይ ማረጋጋት ነበረበት። እሱን እየተጠቀመ አልነበረም። የሆነ ሰዓት ተጫዋቾቹ እንዳለ ኳሱን ትተውት በእጅ መጮት ጀምሮ ነበረ። ውሳኔ በራሱ ሳይሆን እየወሰነ የነበረው ውጪ የነበሩት ደጋፊዎች እና ውስጥ የነበሩት ተቃራኒ ተጫዋቾቻችን እነሱ ነበሩ ውሳኔውን እያስቀየሩ የነበሩት። የእጅ የነበረ ኳስ የእጅ አይደለም፣ የሚገርም ፋውልም አይደለም ብለው ከልክሎናል። የእጅ በረኛችንም ተጎድቶብናል። የእጅን ተመቶም እሱንም አልተመለከተም። ምንም ማድረግ አንችልም። እሺ ከእናንተ በኩልስ እንዴት ነው ያሳዋችሁትን ሁሉ አሳክታችኋል? ስትራቴጂዎቻችሁን በሙሉ? እኛ ለመከላከል ነበር የገባ ነው። ጥሩ እንደውም ጎል አግብተን ነበረ። ከዛም በኋላ ጎል ካገባን በኋላ ዘግተን ለመጮት እየሞከረን ነበረ። ደቂቃዎች 3 ደቂቃ ተብለን 30 ደቂቃ ነው የተጮት ነው። ከዛም ምንም ማድረግ አልቻለም። ጎሎችም ተቆጥሮብናል። 3 ነጥብም አተናል። ጥሩ ፐርፎርማንስ አሳይታችሁ ነበረ። መጨረሻ ላይ 2 ጎል ገብቶባችኋል። ግን ከዚህ በኋላ ምን እንጠብቅ ከእናንተ? ከዚህ በኋላ ከምድባችን ለማለፍ ነው የምንፈልገው። ከምድባችን ለማለፍ ደግሞ የተቻለንን በሙሉ እናደርጋለን። ቀጣይ ጨዋታችን ከ12 ቢ ነው መሰለኝ፣ ከ12 ቢ ነው የምንጫወተው። ጥሩ ነገር ለማሳየት ተስፋ እናደርጋለን። እናመሰግናለን። እሺ ሙሴ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እንዴት ነበር የዛሬ ጨዋታ? በጣም አሪፍ ነው ማለት አይቻልም፣ ግን ሚቻልና አድርገናል። የነሱ አጨዋወት በጣም ከባድ ነበር፣ ለመጮት በጣም ከባድ ነበር እና የተለያዩ ስህተቶችን አድርገናል። ቢሆንም ግን ጨዋታውን ሳንሸነፍ ወይም ነጥብ ሳንጥሎ ለመውጣት ሞክረናል። እንደጠበቃችሁት ነበር? ግን ጨዋታው እንደጠበቅነው አልነበረም። ያው ቅድም እንደነገርኩ ጨዋታው በጣም ከነሱ ተቃራኒ ነው ለመጫወት በጣም ይከብድ ነበር። እንዳየኸው 4 ተከላካይ ከኋላ አድርገው ነበር የሚጫወቱት።
ያው ጎል ለማስቆጠር በጣም እንዲከብድ አድርገው ነበር። ምንችለውን አድርገናል። ግን አሁን የእናንተ ድክመት ነው ወይስ የእነሱ መከላከል ነበር ጎል እንዳታገቡ ያደርጉት ነው? ያው መጨረሻ ላይ ካምባክ ያደርጋቸዋል። ግን ስለ እንትን ፐርፎርማንሳችሁ ምን ትላለህ? ያው የሁለታችንም ነው። የእነሱም ብቃት አለበት፣ ግን እኛም እንደ ምንችለው እንደ ካፓሲቲያችን አልተጫወትም። ከዚህ በኋላ ምን ጠብቅ እናንተ? በጣም መሻሻል የሚኖርብን ይመስለኛል። ብዙ ነገሮችን ማስተካከል አለብን እና የተሻለውን ቲም ጠብቁ።